አብዛኞቻችን የምንጸጸትበት በወሰንነው ውሳኔ ሳይሆን ያንን በወሰንበት ውሳኔ ስሜት ነው። ዛሬ አፍኒ ፊልም የሚያስተምረን 3 ነጥቦች አሉ። እነዛን 3 ነጥቦችን በዝርዝር እናያለን። ሶስተኛው ነጥብ ግን ህይወታችን ላይ ለምናደርገው ለእያንዳንዱ ድርጊት ወሳኙ ነጥብ ስለሆነ እንዳያመልጣችሁ አብራችሁን ቆዩ። አንድ ጥያቄ ልጠይቃችሁ። እስቲ አብዛኞቻችሁ በመልክ ሊሆን ይችላል፣ በአለባበስ ኦር በሌሎች ነገሮች ሰው ላይ ፈርዳችሁ ታውቃላችሁ? መልሱን ለእናንተ ልተው። እዚህ ፊልም ላይ አፍኒ ፊልም ላይ አንድ ማየት የሚገባን ሲን አለ። አንድ አፍታ አይተን ስንመለስ እዛ ላይ ምን ያስተምረናል የሚለውን ነጥብ አብረን እናያለን። እኔ እዚህ የመጣሁት የጀመርኩትን ነገር እንዴት መጨረስ እንደምችል ላሳይ። እኔ በህይወቴ የጀመርኩትን ነገር ሳልጨርስ ቀርቼ አላውቅም። የሰለሞን ልጅ ትሁት ማን እንደሆነች አሳይሃለሁ። መጀመሪያ ስህተትሽን ከማረም ጀምሪ። አንተ ማን ስለሆንክ ነው የኔ ስህተት የምትነግረኝ? ትሰማለሽ? ስህተትሽ ላይ ብታተኩሪ ድጋሚ ከመሳሳት ትተርፋለሽ። የሰው ልጅ በአለባበሱ ሊሆን ይችላል፣ ደግሞ በአቋሙ፣ በቅጥነቱ፣ በውፍረቱ ብቻ በተለያየ ነገር እንበለው በመልኩ በምናምን በማየት ብቻ አንደርስቲሜት ወይንም የበታችነት የሚሰማን አይነት ስሜት አለ ማለት ያንን ሰው ቀለል አድርገን የምናይበት ሰው አለ። ምናልባት ያ ሰው የሚያስተምረን ነገር ኦር የሚያስተላልፈው ጥልቅ መልእክት ኦር ብዙ ጥበብ ከዛ ሰው ሊገኝ ይችላል። ነገር ግን ይሄ ከሳይኮሎጂውም አንጻር ሰውን በመልኩና በአቋሙ ብቻ በመገመት ያለዛ ሰው ያለው ነገር አነስተኛ አድርገን የምናይበት አጋጣሚ አለ። እዚህም ፊልም ላይ ያየነው ነገር ተመሳሳይ ነው። ልክ ያ ቡሮ የተባለው ገጸ ባህሪ ልክ እንደሞተ አንትሮፖሎጂስቷን ለጥናት የመጣችውን ሲዳማ ሀገርን ለማስተዋወቅ ባህሉን ወጉን ለማስተዋወቅ የመጣችውን ጥላ ልትሄድ ስትል ይህ ዲጎፋሲ የተባለ ግለሰብ ገበሬው ይመጣና አንድ መልእክት ጭንቅላቷ ላይ ደውሎ ይሄዳል። በቀጣይ ቀን እሷ መጣ ጠርታዋለች። ነገር ግን ስትጠራው በስተት ነበር። ምናልባት አይታችሁት እንደሆነ ተሳስተሻል፣ ድጋሚ ከመሰሰት እንድትተርፍ ይፈልጋሉ አይነት ነገር ነበረ ጽንሰ ሐሳቡ እሱ ሲናገር ነበር። ነገር ግን እሷ ልክ በተባለው መሰረት ያው አውቃም እንበለው ኦር ሳታቅም እንበለው ሰውየውን አንደርስቲሜት ወይንም የበታች አድርጋ የምታይበት አንግል ነበረ። ከዛ አንጻር ምንድነው ያለችው? አንተ እኔ ልታረበኝ ምናምን ነገር እኔ እኮ የማን ልጅ እንደሆንኩኝ አላወከኝም አይነት ነገር እንደዛ ያለችበት አጋጣሚ አለና ያ ነገር ምን አርጓታል? ከዛ ሰውዬ የምታገኘውን እያንዳንዱን ጥበብ ማለት እንዳታገኝ አግዷታል ማለት ነው። ይህ በስነ ልቦናው ምን ይባላል? ሃሎ ኢፌክት ይሰኛል ማለት ነው። የሰው ልጅ በአለባበሱ፣ በአኳኋኑ፣ በገጽታው ስንገምት ወይንም ለዛ ሰው የሆነ የወረደ አመለካከት ሲኖረን ያ አመለካከት ሃሎ ኢፌክት ሚለውን ይዘዋል ማለት ነው። ስለዚህ ምናልባት እዚህ ላይ አንድ አሪፍ ሊነሳ የሚገባ አንድ ነጥብ አለ። ሴትየዋው ልጅቷ ከዛ በኋላ በእልህ ገብታ ወደ ስራ የምትገባበት አጋጣሚ አለ። ይህንን ነጥብ ወደ በኋላ ላይ በዝርዝር ስለምናየው እስካሁን ያለው ነጥብ ከተመቻችሁ አደራችሁ ላይክ አድርጋችሁ ለሌሎች ሰዎች ማጋራት እንዳይረሳ። እንደዚህ አይነት ትምህርት የሚፈልጉ ሰዎች ብዙዎች እንደናንተ ስላሉ ለሌሎች ለማድረስ እንዳትረሱ። ይቀጥላል። ፈጣሪ ጋር እውነት ከተናገረ ለብሶ የሚያጌጥበት፣ ውሸት ከተናገረ ደግሞ የሚገነዝበት ሰማ ነው። አሁን አንድ እዚህ ፊልም ላይ ደግሞ የተንጸባረቀውን ሐሳብ አይተን ነው የተመለስነውና እዚህ ሐሳብ ላይ አንድ ማንጸባረቅ የምፈልገው ነገር አለ። ዲጎፋሲ አንድ እሱ ማወቅ ማለት እንዲነገር እንዲሰማ የፈለገው እውነት ነበረ። ነገር ግን ያ እውነት ተደባብሶ ታሎ የተባለው ገጸ ባህሪም ሳያምን ስለቀረ በጣም ተናዶ ስሜታዊ ሆኖ እናየዋለን እስከተወሰነ ሰዓት። ያ እውነት እስቲ ስለዛ እውነት አንዳንድ ሐሳቦችን ደግሞ ሪፍሌክት ለማድረግ እንሞክር። በህይወታችን በብዙ አጋጣሚ በተለያዩ ነገሮች የኛ እውነት ተሸፍነው ተደብቆ ወይንም ጠፍቶ ሊሆን ይችላል። ነገር ግን በማንኛውም ታይም በማንኛውም ሰዓት ያ እውነት ግን መገለጡ የማይቀር ነው። ለምሳሌ በዚህ ፊልም ላይ እንደ ሲዳማ ባህል እንደ ሲዳማ እምነት ምን ያምናሉ? ፈጣሪ ከዚህ በፊት
ከነሱ ጋር አብሮ ይኖር ነበርና ፈጣሪ ሲሄድ እውነትን በነሱ መካከል ላይ አኑሮ እንደሄደ ያምናሉ እና ያ እውነት በማንኛውም ሰዓት እንደሚገለጥ ያምናሉ። እውነት ነው። እኛ እንደ አማኝም ራሱ በሌላ በኩል ስናየው እርግጥ ነው ፈጣሪ በእኛ መካከል እውነትን አኑሯል። ምንም ያህል እውነት ብትሸፈንም የሆነ ጊዜ መገለጡ አይቀርም። በምስራቃዊው ይሄ እምነት አስተምሮ መሰረት አንድ ሳቦ የሚባል ግለሰብ ነበረ፣ እንደ አፈ ታሪክ የሚነገር ነው እና ይህ ግለሰብ በአቋሙ በምናምኑ አለው በአለባበሱ ሆነ በሰውነቱ በመልኩ ምንም ደስ የማይል ግለሰብ ነው እና ምን ይሆናል አንድ ጊዜ የሆነ ግለሰብ አንድ ትልቅ በጣም የተከበረ ግለሰብ በመንደሩ የሆነ ጥፋት ይሰራና ይህንን ጥፋት ሳቡ በሚባል ግለሰብ ላይ ያሳብባል ማለት ነው። ከዛ በኋላ ምን ይላል? እውነት ተዳፍና አትቀርም፣ አንድ ጊዜ መገለጧ አይቀርም፣ በራሷ ጊዜ ትፈነዳለች ሚል ሐሳብ ብቻ ተናግሮ ይተዋል። አልተከራከረም፣ ምንም አላለም። እንደተባለውም ከጊዜ በኋላ ይህ እውነት ይገለጣል ማለት ነው። ሲገለጥ ያ ግለሰብ ይዋረዳል ማለት ነው። ነገር ግን ምንድነው ያለው? ያው ያ ግለሰብ መጥቶ ይቅርታ ምናምን ሲጠይቀው ምንም አላለውም። ይቅርታ አድርጎ ብቻ ተወ። ምን የሚባል ነገር አለ መሰላችሁ? ይቅርታ ማድረግን አድርጎ ነገር ግን ያንን ነገር እንዳይደገም ሀሳቡን እንዳትረሱት ነው የሚባለው። ይቅርታ ከተደረገ በኋላ ሀሳቡን መረሳት የለበትም፣ ምክንያቱም ያን ነገር መደገም ስለሌለበት። ልክ እሱም እንደዛ ነበር ያደርገው። እውነት የሆነ ጊዜ መገለጡ አይቀርም። ስለዚህ በዚህ ፊልም ላይም ያየነው ነገር እንደዛ ነው። የሆነ ትዕይንት ላይ ዲጎፋሲ በጣም ዘና ሲል በጣም ሪላክስ ሲያደርግ እናየዋለን። በቃ አንዴ ከሱ ላይ ማለት እውነትን ያ ታሉ የተባለው ግለሰብ አንዴ እስካመነለት በኋላ ከዛ በኋላ የሚቀረው እዛ ግለሰብ ላይ ነው። በነገራችን ላይ ይቅርታ ካደረግንም በኋላ የሚቀረው እዛ ግለሰብ ላይ እንጂ እኛ ላይ ምንም ይሆን ነገር። ለምሳሌ እኔ ይቅርታ ባላደርግ የሚቀረው ከኔ ነው። ነጠላ ሸዋ ትክክለኛ ሀሳብ ነው። ትክክለኛ ሀሳቡን ይገልጽልናል። ስለዚህ እኛ ቅድመ ይቅርታ መስጠት ካልቻለን ቤተ እምነት መሯሯጣችን ዱዓ ወይ ጸሎት ማድረጋችን ምንም አይነት ለውጥ አይኖረውም ማለት ነው። ስለዚህ ከዚህ ፊልም የምንማረው ሁለተኛ ነጥብ ይቅርታና እውነት ናቸው ማለት ነው። ስለዚህ እውነት ሁል ጊዜ በእኛ በመካከል ሁል ጊዜ እንዳለች ነው። ያው ውሸት ሰው ቀብቶት አስተካክሎት አርሞት የሚያመጣው የራሱ ነገር ነው። ስለዚህ ይቅርታንም እውነትንም እናድርግ እላለሁ። ሶስተኛውና በጣም ተጠባቂ ወደሆነው ሀሳብ እንሸጋገራለን። የመጀመሪያው ነጥብ አንድ ውሳኔ ከመወሰንሽ በፊት 24 ሰዓት ጠብቂ። ሁለተኛ 10 ህግ 3-10 ህግ። ይህ ውሳኔ ከ10 ደቂቃ በኋላ ከ10 ወር በኋላ ከ10 ዓመት በኋላ ምን አይነት ተጽዕኖ ይኖረዋል ብለሽ ራስሽን ጠይቂ። ሶስተኛ ስሜትን ሳይሆን መረጃን አድምጥ። አራተኛውና ደግሞ በጣም ማለት ውሳኔው ትክክለኛ መሆኑን የምንረዳበት ከውሳኔው በኋላ ውስጣችን ላይ ውስጣዊ ሰላም ካለ ያ የወሰነው ውሳኔ ትክክለኛ ነው ማለት። እንዳጠቃላይ ዛሬ ያነሳነው ነጥብ እነኚህ ይላል። ስለዚህ አንድ ቻሌንጅ ልስጣችሁ። አንድ ውሳኔ ከመወሰናችሁ በፊት አንድ ትልቅ ውሳኔ ከመወሰናችሁ በፊት 24 ሰዓት ጠብቁና ከዛ በኋላ ደግሞ ከ24 ሰዓት በኋላ ነገሩን ሰከን አድርጋችሁ ወስኑት። ያ የወሰናችሁት ውሳኔ ምን አይነት እንደሆነ ደግሞ መታችሁ በዚህ በኮሜንት አሳውቁኝ ማለት ነው። እስካሁን በነበረን ቆይታ አሪፍ ጊዜ እንደነበራችሁ አምናለሁኝ። አቪኒ ፊልም እንደራሴ ሀሳቤን ሪፍሌክት ለማድረግ ያህል በጣም አሪፍ ነው። ኢትዮጵያ ላይ እንደዚህ አይነት ፊልሞች ይበረታታሉ። ምናልባት አክሽኑን አይታችሁ ከሆነ በጣም የሚደነቅ አክሽን ነው። ከነ ቫይኪንግስ ቫልሃላ ጋር የሚስተካከል ነው ብዬ አስባለሁኝ። በእርግጥ አንዳንድ ችግሮች ቢኖሩበትም ፊልሙ እንደ ፊልም በጣም የሚደነቅ ነው። የኢትዮጵያን ባህል ኢትዮጵያ ውስጥ ያሉ ልዩ ከ80 ምናምን በላይ ብሔር አለ ይባላል።
ያንን ሪፍሌክት ለማድረግ ለሌሎችም መነሳሳትን የሚፈጥር ፊልም ነው ብዬ አምናለሁ። ስለዚህ ሌሎችም ምናልባት በዚህ ዘርፍ ላይ ማለት ሌሎችም እንደዚህ የሀገራችን ክፍል ሀገራት ምናልባት ከዚህ ልምድ በመውሰድ ልክ እንደዚህ በፊልሞቻቸው ሪፍሌክት ማድረግ ቢቻል። ያው አብዛኛው እኔ ባለሙያ አይደለሁም፣ አብዛኛው ትንሽ የሆነ ወደ ዶክመንተሪ የሚሄድበት ሁኔታ አለ። ቢሆንም ግን ፊልሙ እንደ ፊልም በጣም የሚደነቅ በጣም አሪፍ ሜካፕ ያየንበት አሪፍ ትወና ያየንበት እነ አማኑኤልን እነ ግሩምን ጨምሮ በጣም የሚደነቅ ትወና ያየንበት ፊልም ነውና ከዛም በላይ ደግሞ ከነሱም ትወና ከምናምኑም ከሁሉም ነገር በላይ ደግሞ ከጀርባ የጀርባቸው አጥንት የሆኑትን የፊልሙ እግዜሩ የሆኑትን ዳይሬክተሩና ደራሲውን እጅግ በጣም አድርገን እናመሰግናለን። ይህን አይነት ምርጥ ፊልም ስላሳዩን በቀጣይም ይህ ነገር ይልመድባችሁ፣ የሌሎችንም ባህል ወግ ማየት እንፈልጋለን። እንደዚህ ያደረጋችሁ አሳዩ። ኢትዮጵያ ብዙ ባህል ያላት ናትና ደሱ ሞሽንስ እጅግ በጣም አድርጌ አመሰግናለሁ። በሌላ የፊልም ዳሰሳ የፊልም ላይ የተነሱ አሪፍ ፖዚቲቭ የሆኑ ሀሳቦችን የምናንጸባርቅበት በሌላ ፊልም እስክንገናኝ ድረስ ይህ ሀሳብ ዛሬ ያነሳነው ሀሳብ ከተመቻችሁ ላይክ፣ ሼር በማድረግ ለወዳጆቻችሁ አጋሩ። ምናልባት እንደዚህ አይነት ሀሳብ ከተመቻችሁ ደግሞ በቀጣይም እንዲደርሰኝ ፈልጋለሁ ካላችሁ ደግሞ ሰብስክራይብ በተኗን በመንካት ቤተሰብ ይሁኑ።